ሰላም የትሬድ ትሪያም ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን እስቲል መግቢያው ላይ እንዳያችሁት ከ88 $88 ወደ 1100 እንዴት እንደቀየርኩት እስቲል አንድ ባንድ አሳያችኋለሁ። ለቻናላችን አዲስ ለሆናችሁ ሰብስክራይብ እያደረጋችሁ ጀምሩት። ምክንያቱም በዚህ ቪዲዮ ትክክለኛ የፎሬክስ ትሬዲንግ ንግድን አንድ ባንድ የምናስተምርበት ቪዲዮ ስለሆነ ለእናንተም ይጠቅማችኋል የምትሏቸው ሰዎች ደግሞ ሸር አድርጉላቸው። በቀጥታ ወደ ቪዲዮ። እሺ አሁን በቀጥታ ወደ ቪዲዮ ስነድ የመጀመሪያ ስራዬ ምንድነው ያደረኩትኝ እቺን $88 ወደ 1000 ለመቀየር ራሱ ዶላሩን ብቻ አይደለም ወደ 1000 የቀየርኩት ማለት ነው። ይህንን ለመቀየር የመጀመሪያ እርምጃዬ ምንድነው ያደረኩት ፈንድ አካውንት ነው የገዛሁበት። ፈንድ አካውንት ከገዛው በኋላ ያንን ፈንድ አካውንት ለማለፍ ከአንድ ባንድ ምን እንዳረኩ ደግሞ አሳያችኋለሁ። ፈንድ አካውንት በቀጥታ ወደ ፈንድድ ፒፕ ሄድሁና የ10,000 ፈንድድ ፒፕ አካውንት ገዛው። የ10,000 ፈንድድ ፒፕ አካውንት ከገዛው በኋላ ለማለፍ ወይም ፌዞችን ለማለፍ የተጠቀሙበትን ትልቁን ሪስክ ማኔጅመንት ደግሞ ልንገራችሁ። የመጀመሪያው ፌዞችን ለማለፍ የተጠቀሙት ሪስክ ሁሉንም ፌዙ ለማለፍ 1% የአካውንቱን 1% ነው የተጠቀሙ። የአካውንቱን 1% እየተጠቀሙ ድሮዳውንም ስገባ ስቲል ወጥ የሆነ 1% ነው የምጠቀመው። ከዛ በኋላ ፌዙን 1% አርጌ ፌዙን እንዳለፍ ምንድነው ያደረኩትኝ በቀጥታ ከ1% ወደ የት ወረድ ወደ 0.05 ማለት ነው። እንግዲህ አስቡት ማስተር አካውንት አርጋችሁ ያን ያህል የማውጣት ገንዘብ የማውጣት ጉጉት እያላችሁ ወደ ከ1% ወደ 0.5% መውረድ በጣም ከባድ ነው። እንደዛ አይነት ወርጄ የመጀመሪያ ፔአውት ሳወጣ $100 ምናምን ነው ያወጣው። እስቲል ከ10,000 ፈንድድ አካውንት ላይ ስንት ያወጣው? 4 ነው ያወጣውበት። አስቡት በጣም ከፍተኛው 600 ምናምን ያወጣው ማለት እስቲል በአጠቃላይ ከ88 የ10,000 ፈንድድ አካውንት ገዝቼ 1100 ምናምን አወጣሁባት ማለት ነው። ይህንን ለማውጣት ደግሞ የተጠቀሙበትን ስትራቴጂ ወይም የምጠቀመውን ምን አይነት የኢንትሪ አገባብ እንደምጠቀም ደግሞ አንድ ባንድ ላሳያችሁ። እስቲል እዚህ ጋር በደንብ ፎከስ አድርጋችሁ አድምጡኝ። ያሉትን ነገሮች ከ4 hour እስከ 50 ሚኒት ደግሞ የምጠቀምበትን ስትራቴጂ እና ምን ሳረግ እንደሚገባ ላሳያችሁ። እሺ አሁን በቀጥታ እኔ የምጠቀመው ለምሳሌ ይህን ማርኬት ስትራክቸር መጀመሪያ ማርኬት ስትራክቸሩ ምንድነው ብዬ ቼክ አደርጋለሁ። እስቲል 4 hour እንደከፈታችሁ መጀመሪያ ቼክ ማድረግ ያለባችሁ የማርኬት ስትራክቸሩና የካንድልስቲክ አዘጋጉን ነው። የካንድልስቲክ አዘጋጉንና ማርኬት ስትራክቸሩን ስናየው ከዚህ ጋር እንደምታዩት ከታች በኩል መጀመሪያ እስቲል ሊኩዲቲ ወሰደልን ማለት ነው። እዚህ ጋር ሊኩዲቲ ከወሰደ በኋላ ሊኩዲቲ ወሰደና በቀጥታ እዚህ ጋር ሽፍት አመጣልን ማለት ኦርደር ፍሎ ሽፍት አመጣ ማለት ኦርደር ፍሎ ሽፍት ካመጣ በኋላ እስቲል ይሄኛውን ሜጀሩን ስታዩት ከዚህ ጋር ስትሮንግ ኦርደር ፍሎ ሽፍት ወደ ባይ በኩል አምጦልናል። ብዙ ጊዜ አሁን እናንተ የምትሳሳቱት ነገር ምንድነው የማርኬት ስትራክቸሩን ብቻ ሳትይዙ በቀጥታ 50 ሚኒት ጋር ትሄዱና የባይ ኢንትሪም ሰጣችሁ የሴሊም ኢንትሪም ሰጣችሁ ኤክስኪዩት ታደርጋላችሁ ማለት። ስለዚህ አሁን ባለበት ደረጃ እንደምታዩት ከግራ በኩል ኦርደር ፍሎ ሽፍት አምጦልኛል፣ ከታች በኩል ደግሞ ሊኩዲቲ ወስዷል ማለት ነው። ምክንያቱም እንደ ፕራይስ አክሽን ትሬደርነታችን ሊኩዲቲ አንደርስታንድ ማድረግ ግዴታ ነው ማለት ነው። እኔ እንደምጠቀመው ስትራቴጂ እንደ ፕራይስ አክሽን ኦርደር ብሎክን አይዴንቲፋይ አደርጋለሁ። ኦርደር ብሎክን አይዴንቲፋይ ሳደርግ ኦርደር ብሎክ እንደምን ሆኖ ያገለግላል? እንደ ሰፕላይ እና እንደ ዲማንድ ማለት ነው። ስለዚህ እዚህ ጋር ከ4 hour ላይ አሁን ማርኬቱን ኢንትሪ ለማግኘት ወይም ኢንትሪ ለመግባት እዚህ ጋር ኦርደር ፍሎ አይዴንቲፋይ አደርጋለሁ። ኦርደር ፍሎ አይዴንቲፋይ ሳደርግ ይኸው ከታች ኦርደር ፍሎ አለ።
ይህ ኦርደር ፍሎ ኮንሲደር ይደረጋል። ማርኬቱ ስቲል ይህንን ኤሪያ ብሬክ አድርጎ ስለወጣ ከዚህ ኤሪያ የመምጣት እድል አለው ብለን ፊል እናደርጋለን ማለት። ስለዚህ እዚህ በኋላ ኦርደር ፍሎ ሌላኛው ኦርደር ፍሎ ደግሞ እንፈልጋለን ማለት። ከዚህ ኦርደር ፍሎ የመምጣት እድሉ ስቲል 50-50 ነው። ከላይ ደግሞ ሌላ ኦርደር ፍሎ አይዴንቲፋይ እናደርጋለን። አሁንም ኦርደር ፍሎ አይዴንቲፋይ ስናደርግ እንደምታዩት ኦርደር ፍሎ በሶስት ካንድልስቲኮች ውስጥ ከመሃል ጋፕ ፈጥሮ ከታች ደግሞ ሊኩዲቲ ወስዶ ከዘጋልን ማለት ነው። ስለዚህ ኦርደር ፍሎ አይዴንቲፋይ ስናደርግ አሁንም ከዚህ ጋር ኦርደር ፍሎ አለ ማለት ነው። ይኸው እዚህ ጋር ኦርደር ፍሎ አለ ማለት ነው። ይኸው እንደምታዩት ይህ ኤሪያ ኦርደር ፍሎ ነው ማለት። ኦርደር ፍሎ የሚለውን ተውትና እስቲል ይህን ድማንድ ነው በሉት ማለት ነው። ኦርደር ፍሎ ግዴታ እንትኑን መሸምደድ አይጠበቅባችሁም። ስለዚህ እንዳይጋጭባችሁ ኦርደር ፍሎ የሚባል ነገር አመጣ እንደ ስትራቴጂያችን ምናምን እንዳትሉ እስቲል ኦርደር ፍሎ ብላችሁ መውሰድም ትችላላችሁ። በቃ ድማንድ ነው ብላችሁ መጠቀም ትችላላችሁ ማለት ነው። ይህን ኤሪያ እንደ ድማንድ ነው የምንቆጥረው። ስለዚህ ማርኬቱ ይህ ኤሪያ እንደ ድማንድ ነው። እስቲል ከፎር አወር አንጻር ካንድልስቲክ አዘጋጉ ስትሮንግ ቡሊሽ ሆኖ ነው የዘጋው ማለት ነው። አሁን እዚህ ጋር እችኛዋን አሁን ሪሰንት ያለበትን አይዴንቲፋይ ስናደርግ ማርኬት እስቲል እችን ኤሪያ በ50 ሚኒት ስትመጡ ይህ ኤሪያ እንደ ሰፕላይ ሆኖ የሚያገለግል ማለት ነው። አሁን ባለበት ደረጃ ማርኬቱ ሰፕላይ ላይ ደርሷል። ከላይ በኩል የፎር አወር ሊኩዲቲ ይወስዷል ብላችሁ ነው ኮንሲደር የምታደርጉት ማለት ነው። ይኸው እንደምታዩት እዚህ በኋላ እኔም በዚህ በፊት ላይ እኔም ስጠቀመው የነበረው እስቲል ብዙ ጊዜ እኔን ስትራግል ሲያደርገኝ የነበረ የማርኬት ስትራክቸር ይህ ስለሆነ ማለት ነው። አሁን እንደምታዩት ከላይ በኩል ፎር አወር ሊኩዲቲ ወስዷል። ይሄ ኤሪያ እንደ ሰፕላይ ሆኖ የሚያገለግል ነው። ስለዚህ ማርኬቱ ይሄ ካንድልስቲክ በዚህ መንገድ ነው ሊኩዲቲ ወስዶ የዘጋልን። ስለዚህ ከላይ በኩል ያለው ሜት ጌት አድርጎታል። ስለዚህ 50 ሚኒት ላይ በቀጥታ ይሄ ኤሪያም እንደ ሰፕላይ ነው የሚያገለግል። አሁን ፎር አወርም እንደ ሰፕላይ ሆኖ ነው እያገለግልልን ያለ። ከላይ በኩልም ስቲል እንደምታዩት ይህን ኤሪያ ሊኩዲቲ ወስዷል። ስለዚህ በቀጥታ ወደ ታች ፑሽ ማድረግ እድል ሊኖረው ይችላል ማለት ነው ብለን ኤክስፔክት እናደርጋለን። ምንን አየን? ሪሰንት ያለውን ብቻ እቺን ኤሪያ ብቻ አይዴንቲፋይ ማድረግ ወሰድን ማለት። መጀመሪያ ግን አይዴንቲፋይ ስናደርገው ከማርኬቱ ስንገባ ማርኬቱ ከግራ በኩልም ፍሊፕ አድርጎልናል። ይህን ኤሪያ ኦርደር ፍሎ ሽፍት አምጦልናል። ስለዚህ ኦርደር ፍሎ ሽፍት ስላመጣ በቀጥታ ማርኬቱን ወደ ባይ ነው የምናየው ተባብለን ነበር ማለት ነው። እዚህ ጋር እቺን ያለችውን ብቻ አይዴንቲፋይ ያደረግንና ሃይምሯችን ቀየር ነው ማለት ነው። መጀመሪያ የነበረን ማርኬት ስትራክቸር እንደዚህ ነው። ከዚህ ላይ ደግሞ ሌላ ማርኬት ስትራክቸር እናመጣለን ማለት። ስለዚህ አሁን ያለው ማርኬት ስትራክቸር ሪሰንት ያለችውን በዚህኛዋ ሳይሆን ሜጀር ሙቭመንተሙን መጠቀም ያለብን ማለት። ፕሊስ እዚህ ጋር በደንብ አዳምጡ። ሜጀር ሙቭመንት መጠቀም አለብን። ጠዋት አሁን ላይ ስትገቡ መጀመሪያ የሰራችሁት አናላይዝ፣ ይሄ አናላይዝ ይህንን ኦርደር ፍሎ ማርኬቱን ይህንን ኦርደር ፍሎ ብሬክ አድርጎት ሽፍት እስካላመጣ ድረስ ከዚህ በታች ማርኬት ስትራክቸራችን ቡሊሽ እስከሆነ ድረስ የቡል ማርኬት ብቻ ነው የምንጠብቀው። ስለዚህ አሁን እናንተ ቅድም ስትሉ እዚህ ጋር ምን ልትሉኝ ነው? እዚህ ጋር ይኸው ማርኬት እዚህ ጋር ይሄ ኤሪያ እንደ ሰፕላይ ሆኖ ነው የሚያገለግልልን። ይኸው ሪጀክት ተደረገ ማርኬት ድጋሜ። እዛ በኋላ በቦዲ ይሄ ካንድልስቲክን በቦዲ መዝጋት አልቻልም። እስቲል ከዚህ በታች ነው የዘጋልን። እስቲል ይሄ ኤሪያ ወደ 50 ሚኒት አሁን በቀጥታ ወደ 50 ሚኒት ወስጃ እንዴ ላሳያችሁ። ይኸው ወደ 50 ሚኒት አመጣዋችሁ ማለት ነው። ወደ 50 ሚኒት ሳመጣዋችሁ ስንል እንደነበረው ይኸው ይህ ኤሪያ እንደ ሰፕላይ ሆኖ ነው የሚያገለግል። ስቲል እዚህ ጋር የሴል ኢንትሪ ከሰጠን ወደ ሴል ነው መግባት ምንችለው ልንል ነው ማለት ነው። አያችሁ አርጎ የሚያምታታባችሁ ከፎር አወር አናላይዝ ሰርታችሁ ወዲያው በትንሽ ሪሰንት ባለችው በትንሽዬ ኪሌብል እንዴት አድርጎ የሰራችሁትን አናላይዝ እንደሚበትንባችሁ ከግራ በኩል አይዴንቲፋይ ያደረጋችሁትን አናላይዝ በትናችሁ እንደገና እናንተ ባልጠበቃችሁት ኢንትሪ ገብታችሁ ሎስ አድርጋችሁ ድጋሜ ዞር ብላችሁ የሰራችሁትን አናላይዝ ስታዩ አናላይሳችሁ ስቲል እናንተ አሪፍ በሚባል ደረጃ ሰርታችሁታል ማለት። ስለዚህ አሁን ወደ ዋናው መፍትሄው ምንድን ነው ማድረግ ያለብን ነው። ትልቁ ነገር ምንድን ነው ማድረግ ያለብን? እዚህ ጋር እንዳልኋችሁ እዚህ ጋር ይህንን ዲማንድ ዞን አይዴንቲፋይ ማድረግ አለብን ማለት። አሁን ይህ ኤሪያ እንደ ዲማንድ ሆኖ የሚያገለግል ማርኬቱ ከዚህ ከዲማንድ ኤሪያ ከመጣ እዚህ ኤሪያ ላይ ስቲል ከዚህ ኤሪያ እስከሚመጣ ድረስ ሁሉ ማርኬቱ ምንድነው ቡሊሽ ነው ማለት ነው። ይህንን ኤሪያ መጦ የትጌት እስከሚያደርገው ማለት ነው። ስቲል ከዚህ ኤሪያ ቢመጣ እንኳን ይህንን ኤሪያ ፍሊፕ እስከሚያደርግልን እስከ ሌላኛው ዲማንድ ዞን ነው ደግሞ የምንመጣው ማለት ነው። እንደምታዩት ነው ማርኬት ከዲማንድ ወደ ዲማንድ ከዲማንድ ወደ ዲማንድ ስለሚወርድ ማለት ነው።
አሁን ባለበት ደረጃ ከላይ በኩል ይህንን ኤሪያ እንኳን እንደ ሰፕላይ ከንሲደር ብታደረጉት እስቲል እስከዚህ ድማንድ እስከሚመጣው ድረስ ቡል ነን ማለት ነው። ስለዚህ አሁን ባለበት ደረጃ እንደምታዩት ይሄ ኤሪያ እንግዲህ እንደምንድን ነው የሚያገለግል ብለናል። ከታች በኩል ያለውን ላጥፋላችሁና ይሄ ኤሪያ እንደ ድማንድ ሆኖ ነው የሚያገለግልም። ኢንትሪ ለመፈለግ ግዴታ ከዚህ ድማንድ መምጣት አለበት ማለት ነው። ስለዚህ ከዚህ ድማንድ መምጣት አለበት ያልነው ደግሞ አንድ አይዴንቲፋይ ማድረግ ያለባቸው ከዚህ በኩል ከዚህ ውስጥ ላይ ሊኩዲቲ አለ ማለት ነው። አሁን በቀጥታ ወደ 50 ሚኒት ልውሰዳችሁ ማለት ወደ 50 ሚኒት ልውሰዳችሁና ምን አይነት የባይ ኢንትሪ መጠበቅ እንዳለብንና 50 ሚኒትን እንዴት አይዴንቲፋይ እንደምናደርግ ላሳያችሁ። እሺ አሁን መጣን። አሁን ከዚህ ላይ ብዙ ጊዜ እናንተ ፌል የምታደርጉት ምንድን ነው? ኪሌብል አይዴንቲፋይ አደራረግ ማለት ነው። ኪሌብል አይዴንቲፋይ ስታደረጉ አሁን ከ50 ሚኒት አንጻር ከመጣን ስቲል 50 ሚኒት ላይ አሁን የፎር አወርን እዩት። የፎር አወር ኪሌብል ከግራ በኩል ፎር አወርን ይህን ኢንዲኬተሩን ከግራ በኩል ያለውን ድማንድ ስላችሁ የነበረውን እንዳለ ትይዛላችሁ። እንዳለ ትይዙና ይሄ ኤሪያ ይሄ ሊኩዲቲ ነው ማለት ነው። ስለዚህ ይሄ ምንድን ነው? ይሄን ኤሪያ አሁን ይሄን ኤሪያ ብሪክ ቢያደርግልን አንገባም ወደታች ማለት ነው። ሊኩዲቲ ስላለ ማለት ነው። ሊኩዲቲ ነው። እስከዚህ ማርኬቱ ከዚህ ኤሪያ እስከሚደርስ ድረስ ሊኩዲቲ አለ ማለት ነው። አሁን እኔ ኤሪያ ብዙ ጊዜ እናንተ የምትሸወዱት ነገር ይሄ እንደ ሰፕላይ ዞን ያገለግላል። ስለዚህ ይህንን ኤሪያ ፍሊፕ ካረገው ወደ ታች ተከትዬ አብሬ ወርዳለሁ ማለት ነው። ምክንያቱም እናንተ ይህንን ኤሪያ ከፎር አወር ያለውን ጠዋት የሰራችሁትን አናላይዝ ማርኬት ስትራክቸር ስቲል ቡል ነው የሚለውን ነገር በዚህ በትንሽዬ ሰፕላይ እና ድማንድ ብቻ ኢግኖር ታደረጉትና ስቲል ማርኬቱ ወደ ታች ሲሰጣችሁ በትንሹ ወደ ታች ትገባላችሁ። ተመልሶ መጥቶ ስትራክቸሩን ይዞ ይሄዳል ማለት ነው። ስለዚህ አሁን ሊኩዲቲውን እንዴት ሊኩዲቲ እንዳስወጣና እንዳላስወጣ እንዴት እንለይ ማለት ነው። እሺ አሁን ማርኬቱን ላስጀምርላችሁ ስቲል ከግራ በኩል ፎራወርን ይህን የዚህኛውን ፎራወርንም እዩት። ቅድም አይዴንቲፋይ ያደረግነውና አሁን የሚሄደውን ማለት ነው። እስቲል እንደምታዩት ይኸው ማርኬት መጣ፣ ፍሊፕ አረገ። አሁን እናንተ እዚህ ጋር ፍሊፕ አለ ብላችሁ ትገባላችሁ ማለት ነው። ይኸው ይህንም ላንሳውና ይህን እንደሌለ ነው የምትቆጥሩት። ከግራ በኩል ያለውን እስቲል እኮ ኦርደር ብሎክንም መለየት አለባችሁ ነው። እርግጠኛ ነው የኦርደር ብሎክንም አይዴንቲፋይ ማድረግ አለባችሁ። የፈለገም ስትራቴጂ ተጠቀሙ። ፕራይስ አክሽን ትሬድ እያደረጋችሁ ኦርደር ብሎክን አይዴንቲፋይ ማድረግ ግዴታ ነው። አሁን ኦርደር ብሎክን አይዴንቲፋይ ማድረግ እና ስለ ሊኩዲቲ በደንብ ኮንሴፕቱን ዲፕል የተረዳ ሰው ይህንን ኢንትሪ አይወስድም። ምክንያቱም ይህ ኤሪያ ኦርደር ብሎክ ነው። ግን እናንተ አብዛኛው ትሬደር የምትጠቀሙትን ላሳያችሁ። ይኸው እችን ኤሪያ ፍሊፕ አረገላችሁ። ስለዚህ ምን ታረጋላችሁ ማለት ነው? የሴል ኢንትሪ እዚህ ጋር ታስቀምጣላችሁ ማለት ነው። ይኸው የሴል ኢንትሪያችሁን እንደዚህ አርጋችሁ እዚሽ ጋር ማርኬቱ ድጋሜ ከመጣ ብላችሁ ስቲል እናንተ ታርጌት የምታደረጉት ይህ ሊኩዲቲ ይወጣል ተብሎ ነው። ግን እኮ ማርኬት ስትራክቸሩ ኦልሬዲ ቡሊሽ ነው። ይህንን ሊኩዲቲ ይህንን ኤሪያ ሜትጌት አድርጎ የወጣ ሊኩዲቲ ነው ማለት ነው። እንደዚህ አርጋችሁ ትገባላችሁ ማለት ምሰሯትን ስተት ስቲል ማርኬቱ ግን ይችኛዋን የፎር አወርን ኦርደር ብሎክ እየዋል የፎር አወርን ኦርደር ብሎክ ላስምርላችሁ ማለት ነው። ወይም ቅድም እንደምን የወሰድነው ነው። ይህ የፎር አወር እንደ ድማንድ ማለት ነው። የፎር አወር ይህ ኤሪያ ምንድን ነው? የፎር አወር ድማንድ ዞን ነው ማለት ነው። የፎር አወር ድማንድ ዞን ላይ እኛ ምን ገባን ማለት ነው? የፎር አወር ድማንድ ላይ ሴል ገባን ማለት ነው። ወደ የት ነው መግባት የነበረ? ወደ ባይ። እዩት እዚች ጋር እችን ፍሊፕ አረገ። በጣም ቆንጆ ተመልሶ አስገባን። በቃ እዚች ጋር ያለዋን በቃ ሙመንቱን እዚህ ጋር እዩት፣ አስቡት። እዚህ ጋር በቃ መጣ ፐርፌክት፣ እኛ ባልናት ደረጃ አስገብቶን ወረደ። ስቲል በቃ እዚህ ጋር ይመጣል። ይህንን ያህል አራር ይዛለሁ ብለን እናስባለን ማለት ይኸው መጣ። ማርኬት አወራረዱ ራሱ በጣም ነው እንትን የሚል ይኸው እቺ ካንድልስቲክ ስትወጣ ደግሞ እንዴት አይነት አይምሯችን ሽምቅቅ እንደሚል አስቡት። ይኸው መጣ። አሁንም ድጋሜ በቃ ድጋሜያችንም የትጌት ሊያደርጋሉ ምላችሁ ከንሲደር ታደርጋላችሁ። ይኸው አሁንም መጣ። እንዴ እዚህ ጋር ሪጀክት ተደረገ ምንድን ነው ልትሉ ትችላላችሁ አይደል? የግራ በኩል ያሏትን እዩዋት ማለት ይኸው አሁንም መጣ። ይኸው ስቲል እስካሁንም ተስፋ አልቆረጥንም ማለት ነው። አንወጣም ስቴላችን እስካልነካው። ምክንያቱም አንድ ጊዜ ልክነን ብለናላ። ከግራ በኩል አይዴንቲፋይ ያደረግነውንም በእኛ በኩል ልክነን ብለናላ። ምክንያቱም ማርኬት ፕሮባቢሊቲ እስከሆነ ድረስ ማለት ነው። ይኸው መጥቶ ሲያስወጣን ብቻ ችግራችን ምንድን ነው ብለን እዛ በኋላ ፍትትት አድርገን ወይኔ እንደዚህ እኮ ነበር፣ ይሄ ኤሪያ እኮ እንደ ድማንድ ሆኖ የሚያገለግል ነበር። ይኸው
አያችሁት የተፈጠረውን እንትን ይሄንን ፍሊፕ አያችሁት? ሜጀር ሙቭመንት ያዙ ምንል ለዛ ነው። ይሄው እቺን ፍሊፕ እንዴት አድርጎ ይሄንን የፎረወር ድማንዱን ዞን የፎረወር ድማንድ ዞን አክብሮ እንዴት እንደተመለሰ ወደ ፎረወር ለምጣችሁ ይሄው አያችሁት? እንዴት አድርጎ እቺን ኤሪያ እንዴት አድርጎ ታብ እንዳረጋት እቺን ዞን መጥቶ ታብ አርጓት መጥቶ ታብ አርጓት እንደተመለሰ አይዴንቲፋይ ስናደርግ ቅድም አይዴንቲፋይ ያደረግነው ማርኬቱን ቡሊሽ ብለናል። ከዚህ በኩል ከግራ በኩል ኦልሬዲ ይህንን ኤሪያ ፍሊፕ አድርጎ ወጥቶልናል ብለን አይደለ? እኛ ግን ምን አደረግን? ከዚች ጋር ከፎረወር ላይ ይህን ኤሪያ እንደ ሰፕላይ ወሰድነ። እዚህ ሰፕላይ ነው። ቺፍ በፎረወር ካንድልስቲክ ክሎጀር ከላይ በኩል እንደዚህ አድርጎ ፍሊፕ አድርጎ መጥቶልናል። ስቲል እንደዚህ ነው የዘጋ። ወደ ታች ይመጣል። ወደ ታች ቢመጣም ግን ይህን ኤሪያ ሜትጌት አድርጎት ወደ ላይ እንደሚመለስ ኮንሲደር አላደረግንም ማለት። አያችሁ የፎረወርን ይህን ኤሪያ እንዴት እንደ ድማንድ እንደምንጠቀምበት። አሁን ምን ማድረግ አለብን? እዚህ በኋላ ግን 50 ሚኒት ላይ ምን አይነት ኢንትሪ እንጠብቃለን ማለት ነው። አሪፍ የሆነ ፌክአውትም ሆነ ወይም ፌክአውትም ሆነ ፍሊፕ ከሰጠን ተከትለን አብረን ወደ ባይ መሄድ እንችላለን ማለት ነው። ምክንያቱም ፎረወር ላይ ምን አድርጎልናል? ፎረወር ላይ ይህንን ኤሪያ ድማንዱን መጦም የትጌታ አድርጎታል። እዚህ ኤሪያ ደግሞ ሊኩዲቲ እንትን የሚደረግ ሊኩዲቲ ነበረ፣ ታርጌት የሚደረግ ሊኩዲቲ ነበረ። የዚህን ኤሪያ ሊኩዲቲ የዚህን ውስጥ ሊኩዲቲ ያስወጣልን ማለት ነው። ያው ይህን እንደምታዩት ከዚህ ውስጥ ያለን ሊኩዲቲ ያስወጣልን። ይህን ኤሪያ መጦ ታባረገልን ማለት ነው። አያችሁት እንደምታዩት። እዚህ በኋላ የት እንጠብቃለን? ይህንን ኤሪያ ፍሊፕ ሲያደርግልን ማለት ነው። ይህንን ኤሪያ ፍሊፕ ሲያደርግልን እንጠብቃለን። ይኸው ይህንን ዞን ፍሊፕ አደረገልን ማለት ነው። ይህንን ዞን ፍሊፕ እንዳደረገልን በአንድ አንገባ። አሁንም ማድረግ ያለብን ስቲል ስትራክቸሩን ይህን ኤሪያ እንደዚህ አስምረን እንጠብቃለን ማለት። ይህን ኤሪያ ፍሊፕ አረገ ማርኬቱ እዚህ ኤሪያ ሪጀክት የመደረግ እድል ሊኖረው ስለሚችል እንጠብቃለን ማለት ነው። ይኸው አያችሁት። ይህንን ኤሪያም ይሄኛውን ኤሪያም ፍሊፕ ስላደረገልን ስቲል መጀመሪያ ፍሊፕ ያደረግባትን መጦ ታብ አድርጓት ተመለሰ ማለት ነው። አሁንም እኛ ማድረግ ያለብን ምንድን ነው? እስቲል ከመጣ እስከዚህ ድረስ እንጠብቀዋለን። ከመጣ እስከዚህ ድረስ እንጠብቀዋለን ማለት ነው። ያው እስቲል እስከዚህ ድረስ የመምጣት ፕሮባቢሊቲ ካለው እስከዚህ ድረስ እንጠብቀዋለን። ሄደና ተመልሶ ወጣ። ይኸው አሁን መጣና ተመልሶ እዚህ ኤሪያ የሄደ ነው የሚመስላችሁ አይደል? ማርኬቱ እስቲል አሁን እዚህ ጋር አስገብቷችሁ ምናምን ድጋሜ ደግሞ ይመጣል ሊኩዲቲ ስላለ ማለት። ኦኬ አሁን የመጀመሪያዋን እችን ፍሊፕ አረጋት ያልናትን መጥቶ ታባረገልን ማለት ነው። ይኸው እንትን አለን ኢንትሪ አስገባን ዲፕሊስ ከዚህን ድረስ አሁን ድጋሜ መጥቶ እዚህ ጋር ይመጣል ብለን ነው እዚህ ጋር ከንሲደር ስናደረግ የነበር ማለት ነው። እዚህ ጋር ይመጣል ብለን ከንሲደር ስናደረግ ከነበረ እዚህ በኋላ መጦ ማርኬት ዲፕ እዛኛው ሪሰንት ካለው ኪሌብል ከተመለሰና ይህንን ኤሪያ ፍሊፕ ካረገልን ከዚህ በኋላ ከታች የመምጣት እድሉ ዝቅተኛ ነው ማለት ነው። ስለዚህ ኢንትሪ የት ጋ ነው ኢንትሪያችን የምናስቀምጠው? ኢንትሪያችን የምናስቀምጠው ከዚህ በኋላ እዚህኛው አካባቢ ማለት ነው። እዚህ ኤሪያ ኢንትሪያችን ስናስቀምጥ እንዴት እናስቀምጣለን? እንደዚህ ማለት ነው። ይኸው እዚህ ጋር ስቲል እንደዚህ አድርገን እዚህ ጋር ኢንትሪ እናስቀምጣለን ማለት ነው። ይኸው እንደምታዩት እዚህ ጋር ኢንትሪያችን በዚህ በኩል አይዴንቲፋይ አድርገን ኢንትሪ እናስቀምጣለን ማለት ነው። ይኸው እንደምታዩት ከዚህ ጋር አይዴንቲፋይ አድርገን ኢንትሪ እናስቀምጣለን። ኢንትሪ ስናስቀምጥ እንዴት ነው ማስቀመጥ ያለብን? መጀመሪያ አንድ ካንድል ስቲክ ከዚህ በላይ የአንድ ካንድል ስቲኩን አዘጋግ እናየዋለን ማለት ነው። አሁን አንድ ካንድል ስቲክ ላውጣላችሁና የዚችን ካንድል ስቲክ አዘጋግ ስቲል እንደምታዩት ነው። አያችሁት? የዚህን ካንድል ስቲክ አዘጋግ አየን አይደለ? እዚች ካንድል ስቲክ ላይ ምን አለች? እቺ ካንድል ስቲክ ምን ሆናለች? ድማንድ ሆኗል ማለት ነው። ይህ ካንድል ስቲክ ምን ሆነ? አያችሁት? ይህ ካንድል ስቲክ ምን ሆነ? ድማንድ ሆነ ማለት ነው። አያችሁት እንዴት ኢንትሪ እንደምወስድ እዩት። ይሄ ካንድል ስቲክ ድማንድ የሆነበት ምክንያት ምንድን ነው? ይሄ ካንድል ስቲክ እና በዚች ካንድል ስቲክ ጋፕ አለ። ይሄ ኦርደር ብሎክ ነው። ኦርደር ብሎክ ከሆነ ደግሞ እንደምን ሆኖ ያገለግላል? እንደ ድማንድ ማለት ነው። ከግራ በኩል ያለውን ኤሪያም ፍሊፕ አድርጎልናል ማለት ነው። አሁን ከዚች መጥቶ ካስገባን ያስገባን፣ ያው ካላስገባንም አላስገባንም ማለት ነው። አያችሁት? በቃ ኤ ፕላስ ሴታፕ የሚባል ኢንትሪ ማለት ነው። ኤፕላስ ሴታፕ ኢንትሪ እኔ እንደዚህ ማርኬቱን በዚህ መንገድ አይዴንቲፋይ እያረኩ ነው። ስቲል እኔ በዚህ መንገድ ማርኬቱን አይዴንቲፋይ እያረኩ ነው። $88 ፈንድ ገዝቼ $1100 ማውጣት የቻልሁት እኔ እንደዚህ ማድረግ ከቻልሁኝ እናንተ እርግጠኛ ነኝ ማድረግ ማትችሉበት ነገር ምንም አይነት ነገር የለም ማለት ነው። ስቲል ማርኬቱን እንደምታዩት ነው። ይኸው ማርኬቱ እናንተ ከጠበቃችሁት በላይ ነው የሚሰጣችሁ።
መጠበቅ ከቻላችሁ እናንተ ከጠበቃችሁት በላይ ነው የሚሰጣችሁ ማለት። በዚህ መንገድ ኦርደር ብሎክንና ሰፕላይ እና ዲማንድን አይዴንቲፋይ አድርጋችሁ ፎር አወር ላይ ያለውን ሜጀር ሙቭመንተሙን ለመያዝ ሞክሩ።